ሰላም ዩቲዩብ እንዴት ናችሁ? ባቢ ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ፎሬክስ ትሬዲንግ ፎር ቢጊነርስ ከተምብኔሉ እንዳያችሁት ፎሬክስ ትሬዲንግ ለጀማሪዎች። ከዚህ በፊት ፎሬክስ ትሬድ አድርጋችሁ ማታውቁ ከሆነ ስለ ፎሬክስ ትሬዲንግ ምንም እውቀቱ ከሌላችሁ ዜሮ ላይ ካላችሁ አይጋችሁ እኔ ላለፉት 2 ዓመት ከምናምን ኤክስፒሪየንስ ያደረኩትን የተማርኩትን ያወቅኩትን በዚህ አጭር ቪዲዮ አሳያችኋለሁ ማለት ነው። at the end of this video እርግጠኛ ሆኜ የምነግራችሁ የመጀመሪያ ትሬዳችሁን ትወስዳላችሁ፣ ስለ ፎሬክስ ትሬዲንግ ቤዚክ የሆነ እውቀት ታገኛላችሁ ማለት ነው። እና ፎሬክስ ትሬዲንግ ለመጀመር ምን ያስፈልጋል ወደሚለው ከማለፋችን በፊት ፎሬክስ ትሬዲንግ ከጀመሩ ምንድነው ብለን መጠየቅ አለብንና ፎሬክስ ትሬዲንግ ምንድነው ብለን ከጠየቀን ፎሬክስ ትሬዲንግ ማለት ፎሬን ኤክስቼንጅ ማለት ነው። ፎሬን ኤክስቼንጅ ማለት የተለያዩ ካረንሲዎችን በፔር ነው ትሬድ የምናደርገው ማለት ነው። ለምሳሌ የአሜሪካን ዶላር ከጃፓን ዶላር፣ ዩኤስዲ ከካድ፣ ዩኤስዲ ከጂፒዋይ ምናምን ነው ትሬድ የምናደርገውና ለምሳሌ ዩኤስዲ ጂፒዋይን ባይ ካረግን ማለት ነው ገዛን ማለት ነው እና ባይ ካረግን ካለበት ፕራይስ የሆነ ያክል ከጨመረ እናተርፋለን ማለት ነው። ባይ ስላረገን ይጨምራል ብለን ፕሬዲክት ስላረገን ማለት ነው። እዛ ጋር ዩኤስዲ ጂፒዋይን ሴል ካረግን ደግሞ ካለበት ፕራይስ ፖይንት ላይ ሴል ካረግን ፕራይስ ይወርዳል፣ ከወረደ ፕሮፊት አገኛል ማለት ነው። ሶ እንዲህ ነው ትሬድ የሚደረገው ማለት ነው። አንድ ሁለት ፔሮች መካከል የሚፈጠረው የፕራይስ ልዩነት ማለት ነው የምናተርፈው ማለት ነው። እና ይሄንን ባይ ወይም ሴል የምናደርገው ስትራቴጂ ተጠቅመን ነው። ዓለም ላይ የተለያዩ ስትራቴጂዎች አሉ። ለምሳሌ እኔ ትሬድ ሲጀምር በሰፖርት ኤንድ ሬዚስታንስ ነበር የጀመርኩት። ሰፕላይ ኤንድ ዲማንድ ትሬድ አድርጌ ነበር፣ አይሲሲ ትሬድ አድርጌ ነበር፣ ኢቨን ኤስኤምሲ ትሬድ አድርጌ ነበር። የተለያዩ ስትራቴጂዎችን ሞክሬያለሁ ማለት ነው። ጀማሪ ስትሆኑ አንድ ስትራቴጂ ትጀምራላችሁ፣ ከዛ ዊን ታረጋላችሁ። ሉዝ ስታረጉ ደግሞ ስትራቴጂ አይሰራም ብላችሁ ትቀይራላችሁ ማለት ነው። ግን ትሬዲንግ ዓለም ውስጥ ሉዝ ኢዝ ፓርት ኦፍ ዘ ጌም። ሉዝ ታረጋላችሁ፣ ግን የእናንተ ዊን ሬት እና ሪስክ ሪዋርዳችሁ ነው የሚወስነው ማለት ነው፣ ፕሮፊታቢልነታችሁ። ሶ እና እኔ ከአንድ አመት ምናምን ሉዝ በኋላ ፕራይስ አክሽን የሚባል ስትራቴጂ ዩቲዩብ ላይ ተማርኩኝ እና ካሁን በኋላ ስትራቴጂ መቀየር የለብኝም ብዬ ወስኜ ምናምን ፕራይስ አክሽንን 1 አመት ምናምን ትሬድ አድርጌበታለሁ። ሶ በዚህ ስትራቴጂ እኔ ዴይ ትሬድ እና ብዙ ጊዜ ስዊንግ ትሬድ ነው የማደርገው እና አሪፍ የሆነ እንትን አግኝቼበታለሁ። ከ65% በላይ ዊን ሬት አግኝቼበታለሁ። ጆርናል አደርጋለሁ የምገባቸውን ትሬዶች ምናምን ትንሽዬ ቡክ አለችኝ፣ እዛ ቡክ ላይ እጽፋለሁ ማለት ነው። እና ከ50 ምናምን በላይ ትሬድ ወስጄ ማለት ነው ከጀመርኩ ይሄንን ፕራይስ አክሽን ከጀመርኩ ከ50 ምናምን በላይ ትሬድ ወስጄ ኦልሞስት 65% በላይ ዊን ሬት ነው ያገኘሁት። ሁሌ የምጠቀመው ከ2.5 በላይ አራር ነው ማለት ነው። $1 ሪስክ ካረኩኝ $2.5 ለማግኘት ነው። ሁሌ በቃ ሚኒመም $2 በላይ ለማግኘት ነው። ከ2 በላይ ነው ትሬድ ማድረገው ማለት ነው። እና ፕሮፊታብል ሆኛለሁ በዚህ ስትራቴጂ። ይሄንንም ስትራቴጂ ያሳያችኋለሁ። ሶ ሌትስ ጌት ኢንቱ ኢት። እና ፎሬክስ ትሬዲንግ መጀመሪያ የሚያስፈልጋችሁ ትሬዲንግ ቪው አፕሊኬሽን ነው። ከዛ በፊት ፒሲ ግዴታ አይደለም ትሬድ ለመጀመር ግዴታ። አንዳንድ ሰዎች ሲያወሩ ሰማለሁ ፎሬክስ ትሬዲንግ ለመጀመር ፒሲ ሊኖራችሁ ይገባል። ፒሲ ካላችሁ ያ ሰየው ነው፣ ደስ ይላል፣ አሪፍ ነው። ግን ፒሲ ከሌላችሁ you can use your phone ግዴታ አይደለም ማለት ነው። ፒሲ ላይ የምታገኙትን ነገር ሁላ ስልካችሁ ላይ ታገኛላችሁ። ፒሲ የሚጠቅመው ሰፊ ስለሆነ በደንብ በቃ ኮምፎርታብል ሆናችሁ ትሬድ እንድታረጉ አናላይዝ እንድታረጉ ይጠቅማችኋል እንጂ ለየት ያለ ነገር የለውም። you can use your phone። መጀመሪያ ዳውንሎድ የምታደርጉት አፕሊኬሽን ትሬዲንግ ቪው ይባላል። በስልክ አፕ ስቶር ላይ አለ፣ ፕሌይ ስቶር ላይ አለ። ይሄን ትሬዲንግ ቪው ካወረዳችሁ በኋላ ሁለተኛ የሚያስፈልጋችሁ ደግሞ ሜታ ትሬደር ይባላል። እና ትሬዲንግ ቪው ከዛ በፊት ትሬዲንግ ቪው ምንድነው ብላችሁ ከጠየቃችሁኝ ሁሉንም ነገር አናላይዝ የምናደርግበት ነው። ዌብሳይት ላይ አለ። ፒሲ ካላችሁ ፒሲያችሁ ላይ ዌብሳይት ላይ ትሬዲንግ ቪው ብላችሁ ሰርች አድርጋችሁ ሳይን አፕ ምናምን በማድረግ እዛ ላይ አናላይዝ ታደርጋላችሁ ትሬድ የምታደርጉትን ፔር ማለት ነው። ለምሳሌ ድሮ የምታደርጉት ፕራይሱ ወዴት አቅጣጫ እንደሚሄድ ምናምን ፕሬዲክት የምታደርጉበት ትሬዲንግ ቪው ላይ ነው። ሁለተኛው ደግሞ ሜታ ትሬደር ይባላል። ሜታ ትሬደር ደግሞ እዛ ትሬዲንግ ቪው ላይ አናላይዝ ያደረግነውን ኤክስኪዩት የምናደርግበት ነው ማለት ነው። ሶ መጀመሪያ ትሬዲንግ ቪው አወረዳችሁ፣ ከዛ ሜታ ትሬደርን አወረዳችሁ። ሶስተኛ የምታወርዱት ደግሞ ኤክስኤንኤስ ይባላል እና ኤክስኤንኤስን ታወርዳላችሁ። ኤክስኤንኤስ ምንድነው ካላችሁኝ ደግሞ ኤክስኤንኤስ ማለት ብሮከር ማለት ነው፣ እንደ ደላላ እሱ ነው። ለምሳሌ ባይ ስናደርግ በዛ ብሮከሩ የተነሳ ነው ማርኬት ውስጥ ገብተን ባይ የምናደርገው ማለት ነው። ግዴታ ነው። ብሮከሩን ታወርዳላችሁ። እኔ የምጠቀመው ኤክስኤንኤስ ነው። ብዙ ኢትዮጵያን ትሬደሮች የሚጠቀሙትም ኤክስኤንኤስ ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከፈለጋችሁ የኤክስኤንኤስን ዌብሳይት አላቸው፣ አፕሊኬሽን አላቸው።
እና ሶስተኛ ኤክሰነስን ካወረዳችሁ በኋላ አራተኛ ማውረድ ያለባችሁ አፕሊኬሽን ፎሬክስ ፋክተሪ ይባላል። ፎሬክስ ፋክተሪ ደግሞ ጥቅሙ ዜኖች ይወጣሉ። ለምሳሌ የአሜሪካ ዜኖች አሉ፣ የጃፓን ዜኖች አሉ፣ የተለያዩ ሀገር ዜኖች አሉና እነዚህ ዜኖች ናቸው ማርኬቱን ወዲያው የሚያንቀሳቅሱት። ለምሳሌ ሮብ የሚወጣ ዜና አለ፣ አንኤምፕሎይመንት ክሌምስ የአሜሪካ ያልተቀጠሩ ሰዎች ብዛታቸውን ምናምን። ይሄ ማርኬቱን በጣም አፌክት ስለሚያደርግ ሁሌም ቼክ ማድረግ አለብን ማለት ነው። ትሬድ ከመግባታችን በፊት ዛሬ ዜና አለ፣ ይሄ ዜና ወደ አቅጣጫ ይሄዳል የሚለውን ፕሬዲክት የተደረገውን ነገር ቼክ እናደርጋለን። አርብ ለምሳሌ በወር አንዴ ኤንኤፍፒ የሚባል ዜና አለ፣ ምን ፋርም ፔሮል ምናምን የሚባል ማለት ነው። እና ኤንኤፍፒ ማርኬቱን በጣም የሚያንቀሳቀስ ዜና ነው። ኤንኤፍፒ አርብ ነው የሚወጣው እና ይሄ ኤንኤፍፒ ማርኬቱን በብዙ ፒፕስ ነው በአንድ አቅጣጫ የሚያስኬደው ማለት ነው። ቼክ ማድረጋችሁ ግዴታ ነው። ኤንኤፍፒን ዜኖችን ቼክ የምታደርጉት ደግሞ እንደነገርኳችሁ በፎሬክስ ፋክተሪ ነው። እና አራተኛው ፎሬክስ ፋክተሪን ካወረዳችሁ በኋላ ዩር ፕሪቲ ማች ጉድ ቱ ጎ። እና አሁን እኔ በፒሲ ላይ ያሳያችኋለሁ ትሬዲንግ ቪው ምን እንደሚመስል። ሜታ ትሬደርን ደግሞ በስልክ ያሳያችኋለሁ። አፕሊኬሽኖቹ ምናምን ጉግል ፕሌይ ስቶር ላይ ታገኛላችሁ። ፒሲያችሁ ላይ ከገባችሁ በኋላ የምትጠቀሙት ብራውዘር ላይ ገብታችሁ ፎሬክስ እዚህ ጋር ትሬዲንግ ቪው ብላችሁ ጽፋላችሁ። ትሬዲንግ ቪው ብላችሁ ከጻፋችሁ በኋላ ይመጣላችኋል ዌብሳይታቸው። በዚህ ላይ ነው አናላይዝ የምናደርገው ማለት ነው። ትሬዲንግ ቪውን ከከፈታችሁ በኋላ እንዲህ ነው ኢንተርፌሱ። አካውንት ሳይን አፕ አድርጉ ምናምን ሊላችሁ ይችላል። እዚህ ጋር የራሳችሁን አካውንት ሳይን አፕ ታደርጋላችሁ ምናምን አዲስ ምናምን ከሆናችሁ። እዚህ ጋር እዚች መስመሮች አሉ። እነዚህ መስመሮች በመንካት ፕሮዳክት የሚል ውስጥ እንገባለን። ከዛ ሱፐር ቻርት ካልን በኋላ ቻርቱን ያመጣልናል ማለት ነው። እና እዚህ ጋር እኔ የምጠቀመው ቻርት ከለሩ ምናምን ለየት ይላል። እኔ ቀይሬው ማለት ነው። መጀመሪያ ሲከፍቱ አረንጓዴ በቀይ ነው። ወደ ፈለጋችሁት ከለር መቀየር ትችላላችሁ። ኢትስ ካይና ኢዚ። ሴቲንግ ውስጥ ምናምን ገብተን ከለሩን ወደ ፈለገን ማድረግ እንችላለን እዚህ ጋር ማለት ነው። ለምሳሌ እዚህ ጋር ባክግራውንዱን ሎጎ ምናምን ከለር ቦዲ ምናምን ይሄ አሁን ሰማያዊ ያረኩትና ቀይ አለ። ድሮ አረንጓዴ በቀይ ምናምን ነበር እና እናንተ መቀየር ትችላላችሁ። ይሄ ብዙም ኢምፖርታንት አይደለም፣ ጀስት እንደ ፍላጎታችሁ ነው ማለት ነው። ባክግራውንዱን ጥቁር ማድረግ ትችላላችሁ ምናምን፣ እሱ ቀላል ነው። እና እዚህ ላይ ማወቅ ያለባችሁ ነገር እዚህ ጋር ያሉ ላይኖች አሉ። ለምሳሌ ይሄ ላይን አለ እንዲህ ድሮ የምናረግበት፣ እዚህ ጋር ሬክታንግል ቱል አለ፣ ይሄ ድሮ እንዲህ የምናረግበት አለ። እነዚህ ላይኖች እዚህ ጋር ነው የምታገኙት። ለምሳሌ እዚች ክሊክ አረግን በኋላ ትሬንድ ላይን የሚለውን ፌቨራይት እንዲናረጋለን። አሁን እኔ ያረኳቸውን ትሬንድ ላይንን፣ ሬ የሚለውን ሆሪዞንታል ላይን፣ ሆሪዞንታል ሬ፣ ቨርቲካል ላይን እነዚህን ፌቨራይት ታደርጋላችሁ የኔን ከፈለጋችሁ። ከዛ እዚህ ጋር ፊብ ሪትሬስመንት ቱል፣ ከዚህ ጋር ፊብን ብቻ ፌቨራይት እናደርጋለን። ከዚህ ሄድን ሾልደርን፣ እዚህ ጋር ብረሽን፣ አሮ፣ ሬክታንግል፣ ፓዝ፣ ኢሊፕስ እነዚህ ማርክ እናደርጋለን ማለት ነው። ከዛ እዚህ ጋር ቴክስት በቃ የሚያስፈልገንን እንዲህ ካረግን በኋላ እዚህ ጋር ይመጡልናል ማለት ነው፣ በቀላሉ እንድናገኛቸው። እነዚህ ማርክ አረግን በኋላ ማርክ ሌላ የምናደርገው እዚህ ጋር ታይም ፍሬሞችን ነው። እዚች ጋር ክሊክ አረግን በኋላ 1 ሚኒት 15 ሰከንድ ኖርማል ነው ባታረጉም፣ ግን 1 ሚኒት 5 ሚኒት 15 ሚኒት 30 ሚኒት 1 ሃወር 4 ሃወር እና ዋን ዴይ እና 1 ዊክን ማርክ አረጋችሁ በቂ ነው ማለት ነው። እነዚህ ማርክ ካረጋችሁ በኋላ you're good to go ማለት ነው። በቃ አሁን ቻርት ከለር ምናምን ሊለያይ ይችላል። እንዳሳያችሁ እዚህ ጋር ገብታችሁ ሴቲንግ ላይ በመግባት እዚህ ቦዲውን ከለር መቀየር ትችላላችሁ እኔ ጋር ለማመሳሰል ምናምን ማለት ነው። ይሄን ካመሳሰላችሁ በኋላ you're good to go። እኔ የምጠቀመው ስትራቴጂ ቅድም እንደነገርኳችሁ ፕራይስ አክሽን ነው። ፕራይሱ ወዴት እንደሚሄድ የድሮን ፕራይሱ ምን እያደረገ እንዳለ እሱን ቼክ በማድረግ ነው ፕሬዲክት የምናደርገው ማለት ነው። ለምሳሌ እዚች ጋር ፕራይሱ ምን ነበር ዊክሊ ታይም ፍሬም ላይ ነው ያየሁት። እዚች ደብሊው ላይ ካረጋችሁ እነዚህ ካንድሎች አንዳንድ ሳምንት ነው የፈጀባቸው ክሬት ለመደረግ ማለት ነው። እዚህ ጋር እንደምታዩት ዊክሊ ላይ ሃየር ሃይ ሃየር ሎ ሃየር ሃይ ነበራ። ለምሳሌ ፕራይሱ እዚህ ጋር ነበር። ዊክሊ ምንድነው ቡሊሽ ነው ማለት ነው። ከዛ ዴይሊ ላይ ስንሄድ as you can see ዴይሊ ላይም ቡሊሽ ነበር። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እዚህ ጋር ነበር። አሁን ፕራይሱ ባለፈው ሳምንት ማለት ነው እኔ ቼክ ሳደርገው ፕራይሱ እዚህ አካባቢ ነበር።
ቡሊሽ ነው፣ ዴይሊም ቡሊሽ ነው፣ ዊክሊም ቡሊሽ ነው። ሁለት ታይም ፍሬም ሲንክ አድርጎልናል ማለት ነው። ሶ 4 ሃወር ላይ ስንሄድ 4 ሃወር ላይ as you guys can see 4 ሃወርም ቡሊሽ ነበር። ሃየር ሃይ ሃየር ሎ ሃየር ሃይ ሶስቱም ታይም ፍሬም ቡሊሽ ነበር እና እዚች ቴክስት የምትለዋን በመጠቀም አሁን ሁለት ታይም ፍሬም ወደ ላይ ሲንክ ስላደረገልን ምንድነው የምናደርገው? ኮንፍሉዌንስ እኔ የምጠቀመው ነው። ኮንፍሉዌንስ ቱ ጎ ሎንግ እንላለን። ወደ ላይ ስለምንሄድ ማለት ሎንግ ማለት ባይ ማድረግ ነው፣ ወደ ላይ ይሄዳል ማለት ነው። ሶ አንድ ብለን ዊክሊ ምንድን ነበር ቀደም? ዊክሊ ቡሊሽ ነበረ፣ ቡል እንላለን ማለት ነው። ከዛ ዴይሊ ምንድን ነበር? ዴይሊም ቡል ነበር፣ ዴይሊም ቡሊሽ። ሶ ዴይሊም ቡሊሽ ነው፣ 4 ሃወርም ቡሊሽ ነበር። ሶ 3 ታይም ፍሬም ሲንክ ካረገልን ምን ማለት ነው? በቃ ይሄ አሁን ማድረግ ያለብን መግዛት ነው ማለት ነው። ከመግዛታችን በፊት ደግሞ ሌላም ቼክ ማድረግ ያለብን ነገር አለ። ሶ ወደ ዴይሊ ወይም ዊክሊ ታይም ፍሬም ላይ እንመለሳለን። as you guys can see አሁን እኔ ዴይሊ ታይም ፍሬም ላይ ነኝ። ኤሪያ ኦፍ ኢንተረስት እንፈልጋለን ማለት ነው። ሞስት ፕሮባብሊ ፕራይስ መጥቶ ያ ቦታ ላይ ሪያክት አድርጎ ይመለሳል ብለን የምናስብበት ማለት ነው። ሶ እዚህ ጋር ነበር ኤሪያ ኦፍ ኢንተረስታችንን ይሄኛውን ቱል በመጠቀም ይሄ ሆሪዞንታል ላይን የሚባለው ሁሉም ላይን በመጠቀም ማርክ እናደርጋለን ማለት ነው። ለምሳሌ ኤሪያ ኦፍ ኢንተረስታችንን የምንፈልገው ሁለት ሃየር ሃይ እና ከሃየር ሎ መካከል ነው ማለት ነው። ሶ እዚች ጋር ነበር ፕራይሱ እንደነገርኳችሁ ባለፈው ሳምንት እንዲህ ወደ ታች ትወርዳላችሁ። እዚህ ጋር ነበረ ፕራይሱ ፕሪቪየስ የፕሪቪየስ ሬዚስታንስ ሌቨል ማለት ነው። ሶ ይሄኛው ኤሪያ ላይ ማርክ እናደርጋለን ማለት ነው። ማርክ አረኩኝ። ከዛም በኋላ ወደዚህ አሁንም ትመለሳላችሁ። ሶ እዚህ ጋርም እንደ ምንድነው እንደ ሬዚስታንስ ሌቨል ነው ያገለገለው። አሁንም ወደዚህ ትሄዳላችሁ። ሶ ሚኒመም ከ3 ተች በላይ ካገኘ ኤሪያ ምንድነው ማለት ነው ላይክ አሪፍ ኤሪያ ኦፍ ኢንተረስት ነው ማለት ነው። እዚህ ጋርም ሌላ ተች አለ። ብዙ ተቾች ስላሉት አሁን ይሄ ፕሪቲ አሪፍ ኤሪያ ኦፍ ኢንተረስት ነው ማለት ነው። በቃ አሪፍ ኤሪያ ኦፍ ኢንተረስት አግኝተናል። ይሄንን ኤሪያ ምንድነው የምናደርገው? ማርክ እናደርጋለን። ሶ እቺኛዋን ማርክ አድርገናል ቀደም። ደግመን አሁንም እንዲህ አይነቱን ይሄን ኮፒ ክሊክ አድርገን እዚህ ጋር ማርክ እናደርጋለን። ሶ ኤሪያ ኦፍ ኢንተረስታችንን ማርክ አረገን ማለት ነው። ብዙ ተች ስላለው ይሄ እንደ ሬዚስታንስ ማለት ነው። ሬዚስታንስ ማለት ስለ ሬዚስታንስ ምንድነው ብላችሁ ከጠየቃችሁኝ ለምሳሌ ፕራይስ ይሄዳል ይመለሳል፣ ይሄዳል ይመለሳል። ሶ አሁንም ይሄዳል ይመለሳል። ይሄ ሌቭል ምንድነው ማለት ነው? እዚች ጋር እየመጣ እየነካ የሚመለስበት ኤሪያ ምንድነው? ሬዚስታንስ ማለት ነው። ሬዚስት ያደረገ የሚመለስበት ማለት ነው። ይሄኛው የታችኛው ደግሞ እዚች ጋር መጥቶ ነክቶ ተመልሶ አሁንም ነክቶ የተመለሰበት ሰፖርት ይባላል ማለት ነው። እና እዚህ ጋር እንደዛው ማለት ነው። እዚህ ጋር ነክቶ ተመለሰ ወደ ታች፣ እዚህ ጋር ነክቶ ተመለሰ ምንድነው ማለት ነው? ይሄ ሬዚስታንስ ማለት ነው። ሶ ሰፖርት ሬዚስታንስ ማለት ነው። እና ይሄ ሬዚስታንስ ሌቭል ብሬክ አድርጎ መጥቶ አሁን ሶ እዚህ ጋር መጣ። ከዛ ይሄኛውን ሬዚስታንስ ሌቭል ብሬክ አድርጎ ተመልሶ ይሄን ከነካ ምን አረገ ማለት ነው? ፕሪቪየስ ሬዚስታንስ ሌቭሉ እንደ ሰፖርት ተጠቀመ ማለት ነው። ይሄ የፕራይሱ ባህሪ ነው። ማርኬት እንዲህ ነው የሚንቀሳቀሰው ሁሌ ማለት ነው። የፕሪቪየስ እንደ ሬዚስታንስ የሚጠቀመውን ሌቭል እንደ ሰፖርት ይጠቀማልና እዚህ ጋርም የተፈጠረው እንደዛው ነው። እዚህ ጋር እንደ ሬዚስታንስ ተጠቅሞ ነበር፣ ብሬክ ሲያደርገው እዚህ ጋር ነበር ፕራይሱ። ሞስት ፕሮባብሊ ይሄኛውን ሬዚስታንስ ሌቭል እንደ ሰፖርት ይጠቀማል ብለን ፕሬዲክት እናደርግና እዚህ ጋር ነበር ማርኬቱ። ሶ አሁን የምንጠብቀው ምንድነው? ይሄኛውን ኤሪያ ኦፍ ኢንተረስታችንን ድሮ አድርገናል። ሶ ድሮ ካረግን በኋላ ይሄኛውን ሬክታንግል ቱል በመጠቀም ሁለቱ መስመር ላይ እንዲድሮ እናደርጋለን ማለት ነው። እንዲህ ማለት ነው። ሶ እኔ ኦልሬዲ ድሮ አድርጌያለሁ። ድሮ ካረግን በኋላ ይሄን መስመሮች እናጠፋለን። ዲሌት ይሄኛውንም ዲሌት እናደርጋለን። ከዛም በኋላ እቺኛዋ እንትን የለችም መሀል ላይ ያለችው ይሄኛውን ደግሞ ምንድነው የምናደርገው ማለት ነው? እንደ ራውንድ ሳይኮሎጂ ነምበር ብዙ ጊዜ ፕራይስ ከዛ ኤሪያ ላይ ይመለሳል ብለን ስለምናስብ ይሄኛውን ቱል በመጠቀም መሀል ላይ ድሮ እንዲህ እናደርጋለን፣ ክሊክ እናደርጋለን ማለት ነው። ከዛም በኋላ እንዲህ ደብል ክሊክ በማድረግ ቁጥሩ አለ 1.34 234 የሚለውን
ሙሉ ቁጥር እናደርገዋለን። ለምሳሌ 200 ካረኩት መሀል ላይ ሆነ ማለት ነው። ሶ እዚህ ጋር እንደምታዩት ፕራይሱ መጥቶ ከዚች ኤሪያ ላይ ነው የተመለሰው። ሶ አሁን እዚህ ጋር ያለ ምን ነበር እየጠበቀን የነበረው? ፕራይሱ እዚህ ጋር መጥቶ ተች እስኪያደርግ ነው። ሶ ፕራይሱ እዚህ አካባቢ ላይ መጥቶ ተች አረገ። ተች እንዳረገ ምንድነው እኛ ለመግባት ኤሪያ ኦፍ ኢንተረስታችንን ሪቴስት አረጋ። እዚህ ጋር መተን ቱ ሪቴስትድ የዴይሊ ኤሪያ ኦፍ ኢንተረስትን ሪቴስት አድርጓል ማለት ነው። ሰው ዴይሊ ኤሪያ ኦፍ ኢንተረስት ብለን እንጽፋለን። ሶ ኤሪያ ኦፍ ኢንተረስታችንን ሪቴስት አድርጓል። ከዛ ማወቅ ያለባችሁ ሌላ የምጠቀመው ነገር ደግሞ ኢኤምኤ ነው። ይሄ ኢኤምኤ ደግሞ ኢንዲኬተር እዚች ጋር አለች። ይሄኛውን ኢንዲኬተር ውስጥ በመግባት እዚህ ጋር ሙቪንግ አቨሬጅ ብለን ሰርች እናደርጋለን። ሙቪንግ አቨሬጅ ብላችሁ ሰርች ካላችሁ ይቺ ሙቪንግ አቨሬጅ ኤክስፖኔንሻል የሚለውን ክሊክ ታደርጋላችሁ። እዚህ ጋር ማለት ነው ይመጣል ክሊክ እንዳደረጋችሁ። ከዛ እናንተ እዚህ ጋር ይሄ 50 የሚለው 9 ይላል። ሶ ይሄኛውን 50 ካደረጋችሁ በኋላ በቃ ከኔ ጋር ተመሳስሏል ማለት ነው። ይሄ ኢኤምኤ ከስር ከሆነ ላይክ ሞስት ፕሮባብሊ ጥሩ ነው ማለት ነው። ኮንፊደንሳችሁን ያሟላል ማለት ነው ኢኤምኤ ከስር ስለሆነ። ሶ አሁን ዴይሊ ኤሪያ ኦፍ ኢንተረስትን ሪቴስት አድርጓል። እዚህ ጋር እንደምታዩት 4 አወር የዚህም ጊዜ ምንድን ነበር ቡሊሽ ነበር። ሶ ሪቴስት እንዳረገ እዚህ ጋር ምንድነው የምናደርገው? ኢንትሪ ሲግናላችንን እንፈልጋለን ማለት ነው። ለምሳሌ ብዙ ጊዜ ኢንትሪ ሲግናል የምንጠቀመው 30 ሚኒት 1 አወር ምናምን ነው። ለምሳሌ 1 አወር ላይ ከሄደን እዚህ ጋር መጥቶ ሪቴስት እንዳረገ ምን አረገ ማለት ነው። ፕራይሱ እዚች ጋር ኢንገልፍ አረገ። ይሄኛውን ካንደል አያችኋ ሰማያዊው ማለት ነው። ይሄ ካንደል ማለት ኢንገልፊንግ ማለት ነው። ኢንገልፊንግ ምንድነው ብላችሁ ከጠይቃችሁ ለምሳሌ ወደ ታች የወረደ ነበር። ከዛ ይሄ ካንደል ተፈጠረ አንድ አይነት። ከዛ ሪቴስት እንዳረገ ሌላ ካንደል ወደ ላይ መሄድ መጥቶ እንዲህ በልጦት ከዛ ጋር ኢንገልፍ አረገ ማለት ነው። ሶ ኢንገልፊንግ ማለት ይሄ ነው። እዚህ ጋር እንደምታዩት ኢንገልፍ አድርጎታል ማለት ነው ይችኛዋን ካንደል። ይሄ ዊክ ሆኖ የተፈጠረው ይሄ ዊክ ደግሞ ኢንዲኬት የሚያደርገው ፕራይሱ ተዘግቧል ማለት ነው ወዴት እንደሚሄድና እዚህ ጋር ይሄኛውን ካንድል ኢንገልፍ አድርገው። ይሄ ሰማያዊ ኢንገልፍ ሲያደርግ ትናንሽ ታይም ፍሬም ላይ ሄደን አሁን ቼክ ብናደርግ ምንድነው የተፈጠረው እዚህ ጋር እሺ ሎወር ሃይ ሎወር ሎው ሎወር ሃይ ሎወር ሎው ብሎ ሺፍት ኦፍ ስትራክቸር ነው የምንጠብቀው ማለት ነው። ሌላው ኮንፍሉዌንሳችን ሺፍት ኦፍ ስትራክቸር እና ኢንገልፍ እንዳደረገ መግባት እንችላለን። ግን ስትራቴጂያችን እስኪያሟላ ድረስ እዚህ ጋር ማርክ እናደርጋለን። ሎወር ሃዩ እዚህ ጋር ነበረ። ሶ አሁን ፕራይሱ መጥቶ ይሄኛውን ሌቭል ብሬክ እስኪያደርግ እንጠብቃለን። እዚህ ጋር እንደምታዩት አሁን 13 ሚኒት ታይም ፍሬም ላይ ነውና ይሄን ኤሪያ ብሬክ እንዳረገው ምን አረገ? ሪቴስት አረገ። እቺኛዋን የቀድሟን ሎወር ሃዩን ብሬክ አድርጎ ሪቴስት እንዳረገ ኢንገልፊንግ እንፈልጋለን። እዚች ጋር ይሄኛው ኢንገልፊንግ ካንድል ነው። ሶ ኢንገልፍ እንዳረገ እዚህ ጋር ነው ማለት ነው የምንገባው። ሶ ኢንገልፍ ሲያደርግ እዚህ ጋር እንገባለን። ስቶፕ ሎሳችንን የት ነው የምናደርገው? ቢሎ ፕሪቪየስ ስትራክቸር ፖይንት ስቶፕ ሎሳችን እዚህ አካባቢ ይሆናል። ከዛ ቲፒያችን ሴት ነው የሚሆነው ላይ ማለት ነው የቅድሙ የዴይሊ ኤሪያ ኦፍ ኢንተረስታችን እንትን ላይ ማለት ነው። ሶ እዚህ አካባቢ ይሆናል ቲፒያችን እና ደግሞ ቲፒያችን እዛ ይሆናል። ስቶፕ ሎሳችን ደግሞ እዚህ አካባቢ ይሆናል ማለት ነው። ሶ እዚህ ጋር እዚህ ጋር እንደምታዩት አራሩ ስንት ነው? 2.28 ነው ማለት ነው። እዚህ ጋር አሁን ለምሳሌ $10 ሪስክ ካደረግን 22 ምናምን ዶላር እናገኛለን ማለት ነው። አራሩም አሁን ከስትራቴጂያችን ጋር ስለሚሄድ እዚህ ጋር ትሬዱን ገባን፣ ሄደ ወደ ላይ፣ ከዛ ተመለሰ፣ ከዛም በኋላ ሄደ ተመለሰ፣ ብቻ ቲፒ ክሊክ አደረገ ማለት ነው። ሶ ቀለል ያለች ስትራቴጂ ነው። ይሄ ስትራቴጂ እንደነገርኳችሁ ከ65% በላይ ዊን ሬት አለው። ሁሌ የምንጠቀመው አራር 2 ምናምን በላይ ነው። ሶ ስለ ስትራቴጂው ሙሉ ላይክ ግልጽ የሆነ ቪዲዮ ከፈለጋችሁ የቪዲዮ እየረዘመ ስለሆነ ነውና
ሙሉ ስትራቴጂውን ቀስ በቀስ አንድ በአንድ እንዳሳያችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ስትራቴጂውን ሙሉ ማቀውን ስለዚህ ስትራቴጂ ነግራችኋለሁ ማለት ነው። እና በዚህ ስትራቴጂ እርግጠኛ ሆኜ የምነግራችሁ ሳይኮሎጂያችሁ ላይ ከሰራችሁ በ3 ወር ፕሮፊታብል ትሬደር እንደምትሆኑ እርግጠኛ ነኝ። ስትራቴጂው እንዲህ ነው። እና ሌላኛው ነገር ደግሞ ፎሬክስ ፋክተሪ ቅድም የነገርኳችሁ ማለት ነው። ፎሬክስ ፋክተሪ ብላችሁ ሰርች ካደረጋችሁ ይመጣላችኋል። ይሄ በአፕ በስልካችሁ ማውረድ ትችላላችሁ። እዚህ ላይ እንደምታዩት ለምሳሌ ዛሬ ቱዴይ ኢዝ ጁን 6 ነው እና አርብ ነው። ዛሬ ያሉ ዜኖችን ይኸው ሃውስሆልድ ምናምን ይሄ ቢጫ ያሉበት ዜኖች ብዙም ኢምፓክት የላቸውም ማለት ነው። ማርኬቱ ላይ ብዙም ማርኬቱን አያንቀሳቅሱም። ግን ይሄ ቀይ ያለበት ለምሳሌ የካናዳ ዜና ነው። ኢምፕሎይመንት ቼንጅ አለ፣ አንኢምፕሎይመንት ሬት አለ፣ ነን ፋርም ኤንኤፍፒ አለ የዩኤስዲ። አሁን የኤንኤፍፒ 9 ሰዓት ምናምን የሚወጣው ኤንኤፍፒ አሁን ማርኬቱን ግራ ያጋባዋል በአንዴ ማለት ነው፣ ወደ ላይ ወደ ታች ምናምን። ያ ፎሬክስ ፋክተሪ ማለት ይሄ ነው ማለት ነው። እዚህ ላይ ነው ዜናዎችን ቼክ የምናደርገው ምናምን። ሌላኛው ደግሞ ሜታ ትሬደር የሚለውን ደግሞ ስልካችሁ ላይ ዳውንሎድ ማድረግ ትችላላችሁ። በመቀጠል ደግሞ ሜታ ትሬደርን ዳውንሎድ ካደረጋችሁ በኋላ እኔ እዚህ ጋር አይፓዴን ይዣለሁ፣ እናንተም በስልካችሁ ማድረግ ትችላላችሁ። ሜታ ትሬደር 5ን ካወረዳችሁ በኋላ ሜታ ትሬደር 5 ውስጥ ትገባላችሁ። ትሬድ ለማድረግ የምንጠቀመው ማለት ነው። በዚህ ነው ኤክሲኪዩት የምናደርገው። አናላይዝ ምናምኑን ቅድም እንደነገርኳችሁ በትሬዲንግ ቪው ላይ ነው። ማርኬቱ ሄዶ የሚመለስበትን ቦታ ሁሉንም ነገር ድሮ አድርገን ማርክ ካረግን በኋላ የምንገባበትን አገባባችንን ምናምን ነግራችኋለሁ። እዛ ቦታ ደርሶ የምንገባበትን ኢንትሪ ሲግናል ካሳየን ትሬድ የምናደርግበት በሜታ ትሬደር 5 እና አሁን እናንተ ሪል አካውንት ስለሌላችሁ በዲሞ አካውንት ነው ማሳያችሁ ማለት ነው። እዚህ ጋር ኦፕን የዲሞ አካውንት ትላላችሁ። እዚህ ጋር ፈርስት ኔማችሁን ታስገባላችሁ፣ ላስት ኔም ታስገባላችሁ፣ ከዛ ዴት ኦፍ በርዝ ታስገባላችሁ፣ ከዛ እዚህ ጋር ቁጥራችሁን ታስገባላችሁ። ለምሳሌ እኔ እዚህ ጋር ቁጥሬን ላስገባ። እዚህ ጋር ቁጥራችሁን ታስገባላችሁ። በመቀጠል እዚህ ጋር ኢሜይላችሁን ታስገባላችሁ። እዚህ ጋር አካውንት ታይፕ የሚለውን የመጀመሪያው ላይ በዩኤስዲ ታደርጉታላችሁ። ሌቨሬጁን 1 to 100 ታደርጉታላችሁ። ዲፖዚት ስንት ዶላርን አካውንታችሁ ላይ እንዲያደርግ ይጠይቃችኋል። እዚህ ጋር በትንሽ ብታደርጉ ጥሩ ነው፣ ኮዝ ሪሊስቲክ ለመሆን ማለት ነው። ያን የሚያክል ዶላር ዲፖዚት ማድረግ ስለማንችል ከዛ እዚህ ጋር አክሰፕት እና ሬጂስተር እናደርጋለን ማለት ነው። አካውንታችን እዚህ ጋር ተከፍቷል። ሎጊኑ እዚህ ጋር ሰጥቶናል። ፓስወርድ እዚህ ጋር አለ። ይሄኛውን ስክሪንሾት እናደርጋለን ማለት ነው። ይሄኛው ሊጠቅመን ስለሚችል ስክሪንሾት እናደርጋለን። ከዛ we're pretty good to go። እዚህ ጋር እንደምታዩት አካውንታችን ተከፍቷል ማለት ነው። እዚህ ጋር ቅድም $1,000 ነበር ያደረኩት፣ እንደገና ወደ ኋላ መልሶኝ $100,000 ሆኗል። ትንሽ ብታደርጉ ለእናንተ ሪሊስቲክ ለመሆን ነው። አሁን $100,000 ዲፖዚት ማድረግ አልችልም ሪል አካውንት ላይ። እንዲህ ከመጣልን በኋላ እዚህ ጋር ቻርቱ ይመጣልናል ማለት ነው። ለምሳሌ እዚች ፒሲያችን ላይ ወይም ስልካችን ላይ ፕራይሱ አሁን ለምሳሌ እዚህ ጋር አናላይዝ አደረግን እንበል። አሁን ያለበት አላ ፕራይሱ እዚች ጋር ባይ ለማድረግ ከፈለግን የምንጠቀመው እንትን አለ፣ ይሄኛው ቱል ማለት ነው። ሎንግ የምንገባበትን ቱል ማርክ እናደርጋለን። ከዛ ቲፒያችንን ከፍ እናደርጋለን። ስቶፕ ሎሳችን እዚህ ጋር ከሆነ እዚህ ጋር እናደርጋለን። ኤክሲኪዩት ለማድረግ እዚህ ጋር ነው። አሁን ጂቢፒ ዩኤስዲ ይላል። ጂቢፒ ዩኤስዲን እዚች ጋር መተን ሰርች እናደርጋለን። እዚች ጋር ክሊክ እናደርጋለን። እዚህ ኮትስ ላይ እንመጣና ጂቢፒ ዩኤስዲ ብለን ሰርች እናደርጋለን። ጂቢፒ ዩኤስዲን ሰርች ካደረግን በኋላ ማርክ አድርገናል። እዚህ ጋር ይመጣል ማለት ጂቢፒ ዩኤስዲ። እዚህ ጋር ጂቢፒ ዩኤስዲ ስንት ላይ ነው ያለው? 1.35 350። እዚህ ጋርም 1.35 358 አካባቢ ላይ ነው። አሁን እዚህ ጋር እየወረደ ነው ፕራይሱ። እኛ ግን ወደ ላይ ሄዳል ብለን ስለገመተን እዚች ጋር ይሄኛውን ክሊክ እናደርግና ለምሳሌ ባይ ለማድረግ ስለፈለግን የምንጠቀሙን ሎት ሳይዝ ለምሳሌ እኔ በ0.5 ትሬድ ማድረግ ከፈለጉ እዚህ ጋር ባይ ለዋለው ማለት ነው። እዚህ ጋር አክሰፕት ብላችሁ ባይ አደረጋችሁ የመጀመሪያ ትሬዳችሁን ገባችሁ ማለት ነው። እዚህ ጋር ማለት ነው ገብቷል ፕራይሱ። አሁን እዚህ ጋር ትሬድ የሚለው ጋር ከሄዳችሁ -11 ምናምን ዶላር አለ። ይሄ ማይነስ የሚለውን ፊ ምናምን ተጠቅሞ ነው እነሱ የሚቆርጡት አሉ ብሮከሩ ማለት ነው። እዚህ ጋር በዲሞ ትሬድ ማድረግ እና በሪል ትሬድ ማድረግ ኢትስ ቤዚክሊ ዘ ሴም
ልዩነቱ ሪል ብራችሁን አታጡም እንጂ ማርኬት ውስጥ ገብታችሁ ትሬድ ታደርጋላችሁ ማለት ነው። እዚህ ጋር አሁን ባይ ብለናል። ስቶፕ ሎሳችንን ለምሳሌ እዚህ ጋር ማድረግ ከፈለግን እዚች ጋር ክሊክ እናደርግና እዚች ጋር ባይ የሚለውን ስነካ ስቶፕ ሎሳችሁ ምን ላይ ነው ማድረግ የምፈልጉት ይላል። ቁጥር ይጠይቃችኋል ማለት እኛ ስቶፕ ሎሳችንን ማድረግ የፈለግነው እዚች ቀይዋ ላይ ስለሆነ እንዲህ ስነካ እዚህ ቁጥሩን አመጣለን ማለት ነው። 135 217 135 217 ከዛ ቲፒያችንን ደግሞ ማድረግ የፈለግነው እዚች ጋር ነው 135 978 135 978 ከዛ ሞዲፋይ ካደረግነው እዚህ ጋር ሲመጣ ይዘጋል፣ እዛ ጋር ሲደርስም ይዘጋል ማለት ነው። ይሄው ስቶፕ ቲፒያችን ላይ ሆነ ስቶፕ ሎሳችን እዚች ስር ሆነ ማለት ነው። ቤዚክሊ የመጀመሪያ ትሬዳችሁን ወሰዳችሁ ማለት ነው። ይሄ ወደ ላይ ከሄደ እናተርፋለን፣ ወደ ታች ከወረደ ደግሞ እንከስራለን። ጋይስ ያልገባችሁ ነገር ካለና ግር ያላችሁ ነገር ካለ ኮሜንት ላይ ሳውቁኝ፣ እስከማውቀው ድረስ እነግራችኋለሁ ማለት ነው። ጥያቄ ካላችሁ የቴሌግራም ዩዘር ኔሜን ዲስክሪፕሽን ላይ አስቀምጥላችኋለሁ። የቴሌግራም ቻናሌንም ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ እኔን ገብታችሁ መጠየቅ ትችላላችሁ። ጥያቄዎቻችሁን ሁላ መልስላችኋለሁ ማለት ነው። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ከጠቀማችሁ ደግሞ ኮሜንት ላይ ጠቅሞኛል ብላችሁ ጻፉልኝ። በቀጣይ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ ባይ